ሰላም ሰላም እንዴት ዋላችሁ? የውዴ ማርኤል ሲው ተከታታዮች በሙሉ ዛሬም እንደሚታወቀው በስትራክቸራል ወርክ ውስጥ የሆነውን ሪንፎርስድ ኮንክሪትን ቻፕተር 3 ለማየት እንሞክራለን። እንግዲህ በዚህ ቪዲዮ የምናያቸው ፖይንቶች ይኖሩናል። የተወሰኑ ሌክቸር ኖቶቹን ሪፈር እናደርግና ወደ ጥያቄዎች መንገባ ይሆናል። በዛሬ ቪዲዮ የምናየው ነገር እንግዲህ ስትራክቸራል ቤዚክ የሆኑ ስትራክቸራል ኤሌመንቶችን ለማየት እንሞክራለን። ላይክ ቢም፣ ስላብ እና ኮለኖችን። በዚህ ውስጥ እንግዲህ ስላብ ማለት ምንድነው፣ ቢም ማለት ምንድነው፣ ቤዝድ ኦን ዜር ሼፕ አይደንቲፋይ እናደርጋለን። በተመሳሳይ ሁኔታ ታይፕስ ኦፍ ቢም፣ ስላብ፣ ኮለን እነዚህ ነገሮች ሁሉ እናያለን። ሬንፎርስመንት፣ ሌአውታቸው፣ አሬንጅመንታቸው እናያለን። ሞድ ኦፍ ፌለሪቲዎችን እናያለን። ቤዝድ ኦን ዜር ሼፕ ፋንክሽናሊቲ እንደ ሃው ዘ ዌይ ቱ ቢ ፋንክሽን የሚለውን ነገርም እናያለን። በተመሳሳይ ሁኔታ ቢም እንደ ቢም ምን ማለት ነው፣ ስላብስ ማለት ምንድነው፣ ኮለን የሚባሉ ነገሮች ምን አይነት ከዚህ ስትራክቸራል ፖይንት ኦፍ ቪው ተነስተ ምን አይነት ሞድ ኦፍ ፌለሪቲ ኦከር ያደርጋል የሚለውን ነገር ለማየት እንሞክራለን። በዋነኛነት ሶስት ቤዚክ የሆኑ ስትራክቸራል ኤሌመንቶች አሉ በዚህ ሬንፎርስድ ኮንክሪት ውስጥ፣ ቢም፣ ስላብ እና ኮለን። እንግዲህ ብዙ ጊዜ እንደሚታወቀው ኮለን ምንለው የዚህ ቨርቲካል ስትራክቸራል ነው፣ ቢም ደግሞ ሆሪዞንታሊ ነው። በተመሳሳይ ሁኔታ ስላብም የዚህ አይነት እንትን ነው የሚኖረው፣ ስትራክቸራል ኤሌመንት ነው የሚኖረው። እያንዳንዱ ዲፋይን እያደረግን እንሄዳለን። እንግዲህ ቢምን ዲፋይን ስናደርግ ቢም ኢዝ የሆሪዞንታል ስትራክቸራል ሜምበር ዛት ካሪስ ሎድ ፐርፔንዲኩላር ቱ ኢትስ ሎንጊቱዲናል አክሲስ ኤንድ ትራንስፈር ዘም ቱ ዘ ኮለን ኦር ዘ ዎል ነው። እንግዲህ ይሄ ቢም ቀጥታ ሎድን ከፐርፔንዲኩላር ሪሲቭ ካደረገ ከተቀበለ በኋላ ቀጥታ ወደ አክሲስ ነው ትራንስፈር የሚያደርገው፣ ወደ ኮለን ወይም ደግሞ ወደ ግድግዳዎች የማስተላለፍ ድል ይኖረዋል። እንግዲህ በዋነኛነት ፋንክሽኑ ምንድነው፣ አገልግሎቱ፣ ጥቅሙ የሚለውን ነገር እንግዲህ ፈጠን እያልኩ ነው ምን ነገሮች የምናያቸው። አንደኛ ስላቡን ወር ደግሞ ዎሉን ሰፖርት ያደርግልናል፣ ሎድ ትራንስፈር ያደርግልናል ወደ ኮለን። በተመሳሳይ ሁኔታ ቤንዲንግ ሞመንት እና ሺር ፎርስን ሬዚስት ያደርግልናል። እነዚህን ፕሮፐርሊ አይደንቲፋይ ማድረግ መቻል ይኖርባቸዋል። እንግዲህ ይሄንን ጥያቄዎች ስናዘጋጅ ለኤግዚት እየተዘጋጀን መሆኑን ማወቅ መቻል ይኖርባቸዋል። ብዙ ጊዜ ከኤግዚት ጋር በተያያዘ የሚመጡ ጥያቄዎች ሞድ ኦፍ ፌለሪቲዎችን፣ የሎድ ዲስትሪቢዩሽን ሜካኒዝሞችን፣ ዴፊኒሽኖችን በዚህ አይነት መንገድ ሊመጡ ስለሚችሉ ቢም ምን አይነት አገልግሎት አለው፣ እንዴትስ ምንስ ሊከላከልን ይችላል፣ ቢም ከኮለን ጋር የሚኖረው የሎድ ዲስትሪቢዩሽን ሜካኒዝም ምን አይነት ነው፣ ይሄ ቤንዲንግ እና ሞመንትን በተመሳሳይ ሁኔታ ሺር ፎርስን ሬዚስት ሲያደርግልን የሎድ አፕሊኬሽኑ ዳይሬክትሊ ቱ ዘ ኮለን ነው ሎድ ትራንስፈር የሚያደርግበት መንገድ ምን አይነት የሎድ አይነት ነው የሚመጣው የሚለውን ነገር አይደንቲፋይ ማድረግ ይኖርባቸዋል። በኋላ እናያቸዋለን። ኮለን ላይ ምን አይነት የሎድ ትራንስፈር ሜካኒዝም አለ፣ ምን አይነት ሎድ አፕላይ ያደርጋል፣ አግዚያል ሎድ ነው ብዙ ጊዜ ኮለን ላይ። ሶ እነዚህን በደንብ አይደንቲፋይ ማድረግ ይኖርብናል። ሌላው ታይፕስ ኦፍ ቢም ነው፣ ቤዝድ ኦን ዜር ሰፖርት ኮንዲሽን ነው። ሲምፕሊ ሰፖርት ቢም፣ ካንቲሌቨር፣ ፊክስድ ኦር ኮንቲኒየስ ቢም ላይ ይህንን እንትን አፕላይ ልናደርግ የምንችልበት ሜካኒዝሞች ይኖራል። ቤዝድ ኦን ሼፕ ካየነው ሬክታንጉላር ቢም አለ፣ ቲ ቢም እና ኤል ቢም ይባላሉ። ሃይላይት ነው እያደረግን ያለ ነው፣ ዲቴይል ውስጥ እየገባን አይደለም። በተወሰነ መንገድ ጥያቄውን እየሰራን ስንሄድ የመረዳት አቅሙ ይፈጠራል ብዬ አስባለሁ። ቤዝድ ኦን ሬንፎርስመንት ካያችሁ ሲንግል ሬንፎርስድ ቢም ወይም ደግሞ ደብል ሬንፎርስድ ቢም ሊሆን ይችላል። ይሄ ሲንግል እና ደብል ሬንፎርስድ ቢም የምንለው በዋነኛነት ቱ ዲፈረንሺየት የምናደርግበት መንገድ ምንድነው፣ ሎንገስት ቱ ሾርተር ስፓን ሬሾ ከሰራን በኋላ ሌስ ዛን ኦር ኢኳል ቱ 2 ከሁለት በላይ ከሆነ ኦሬዲ ሲንግል ይሆናል። ደብል ከሆነ ደግሞ በተመሳሳይ ሁኔታ ግሬተር ዛን ኦር ኢኳል ይሆናል። በዚህ ነው በዋነኛነት አይደንቲፋይ የምናደርገው። ስለዚህ ሲንግል ሬንፎርስድ ካደረግን ዘ ሎንገስት ስፓን ዘ ሬሾ ኦፍ ሎንገስት ስፓን ቱ ሾርተር ስፓን አድርገን ያገኘነው የሌንግዝ ዲፈረንስ ሌስ ዛን ኦር ኢኳል ቱ 2 ከሆነ ሲንግል ሬንፎርስድ ነው። እናየዋለን በጥያቄው መሰረት እየሰራን ስንሄድ ነው። ደብል ሬንፎርስድም ሲባል በተመሳሳይ ሁኔታ ሁለቱን ዲፈረንሺየት የምናደርግበት መንገድ ምንድነው፣ ሲንግል ሬንፎርስድ ከሆነ የሬንፎርስመንት አሬንጅመንታችን ወይም ቦተም ብቻ ነው ሊሆን የሚችለው። ደብል ከሆነ ደግሞ ቦተምም ቶፕ ላይም ሬንፎርስመንት ስናስቀምጥ የዚህ አይነት ስም እንሰጠዋለን ማለት ነው። ቀደም ግን እንዳልኳችሁ the ratio difference between longest span divided by
ሲንግል ሬንፎርስድ ሌስ ዛን ኢኳል ቱ 2 አዘርዋይስ ደግሞ ግሬተር ዛን ኢኳል ቱ ሲሆን የነዚህን የሁለቱን ስም ባይ ዲፈረንሺየትድ የሆነ ስትራክቸራል ነቶች ይፈጥራሉ ማለት ነው። ቤዝድ ኦን ዘ ቢሄቪየራል ኦፍ ሬንፎርስድ ኮንክሪት ቢም ምን አይነት እንትኖች አሉት ነው እንግዲህ ብዙ ጊዜ ቶፕ ፋይበር ላይ እና ቦተም ፋይበር ላይ ነው የዚህ የቢም ኦከረንሶቹ የምናየው። እንግዲህ ቶፕ ላይ ሁሌም ኮምፕሬንሽን የመፈጠር እድል ይኖረዋል ቢም ላይ፣ ቦተም ላይ ደግሞ ቴንሽን ነው። ምክንያቱም ሬንፎርስመንትን በዚህ አይነት መንገድ ላይ ካደረግን በኋላ የዚህ አይነት ኢፌክት ይኖረዋል። ሌላ በጣም ቤዚክ የሆኑ ነገሮችን እንድትለዩልኝ የምፈልገው ምንድነው ኒውትራል አክሲስ ሴፓሬት ኮምፕሬሽን ዞን እና ቴንሽን ዞንን ኒውትራል አክሲስ የሚለውን ነገር ይለየልናል። ያ ማለት ኮምፕሬሽንም ዜሮ ቴንሽንም ዜሮ የሚሆንበት ሌቭል ላይ ኒውትራል አክሲስ እንላለን። ስቲል ሬንፎርስመንትም በዋነኛነት ፕሮቫይድ የምናደርገው ቴንሽን ዞን ላይ ነው። ያ ማለት አት ቦተም ሬንፎርስመንት ፕሮቫይድ እናደርጋለን በዚህ ኬዝ። ሌላ የምናየው ምንድነው ታይፕስ ኦፍ ስትረስ ኢን ቢም፣ ምን አይነት ስትረሶች ናቸው ቢም ላይ ሊፈጠሩ የሚችሉት? ይሄን በደንብ አይደንቲፋይ አድርጉ። ቤንዲንግ ስትረስ ይፈጠራል። ሺር፣ ይሄ ሺር የምንለው ዲያጎናል ክራክ ነው። ቦንድ ስትረስ፣ በቦንድ ምክንያት የሚፈጠሩ ስትረሶች ኦከር ሊያደርግ ይችላል፣ ቤንድም ሊያደርግ ስለሚችል ማለት። ስለዚህ ሶስት አይነት የስትረስ አይነት አለ። እነዚህን አይደንቲፋይ አድርጉ። ቢም ስትረስ ኦከር ሊያደርግበት የሚችልበት መንገድ ቤንዲንግ ይኖራል፣ ሺር ይኖራል፣ በቦንድ ምክንያት የሚመጣ ደግሞ ስትረስ ይኖራል ማለት ነው። እንዴት ሚቲጌት እናድርግ የሚለውንም ነገር ደግሞ በዛው ልክ ጎን ለጎን እናያለን። ሌላው ሬንፎርስመንት ኢን ቢም ነው። እንግዲህ ሬንፎርስመንት እንዴት ነው የምንለው ማለት የሬንፎርስመንት አቀማመጥ ምንን ተከትሎ ነው? ለምሳሌ ሜን ሬንፎርስመንት የምንለው በዋነኛነት ቤንዲንግ ሬዚስት ሲያደርግልን ነው። ሲራፕም ደግሞ በተመሳሳይ ሁኔታ ሺርን እና ሜን ሬንፎርስመንትን ሲይዝልን ስቲራፕን ለዚህ አገልግሎት እንጠቀማለን ማለት ነው። ስለዚህ ሜን ሬንፎርስመንት ላይ በምናደርግበት ሰዓት በዋነኛነት ቤንዲንግን ነው። ይሄ ማለት በቃ ቤንድ እንዳያደርግ ይረዳናል ሜን ሬንፎርስመንት የምንለው። በተመሳሳይ ሁኔታ ደግሞ ስቲራፕን ፕሮቫይድ ስናደርግ ይሄ ዲያጎናል ክራኮችን ሊፈጠሩ በሺር አማካኝነት ሊፈጠሩ የሚችሉትን ነገሮች ይቀንስልና ወይም ይከላከልልናል ማለት ነው። ሌላ አንከሬጅ ኤንድ ሌንግዝ ዴቨሎፕመንት ፕሮፐርሊ ኢንሹር ማድረግ መቻል ይኖርብናል። እነዚህን ሁሉ ፌለሪቲዎች ሚኒማይዝ ለማድረግ ነው። ምን አይነት ሞድ ኦፍ ፌለሪቲዎች አሉ ቢም ላይ ካለን? ፍሌክዥራል ሬንፎርስመንት አለ፣ ሺር አለ፣ ቦንድ ፌለር አለ። ያው ከሬንፎርስመንት ጋር ተያይዞ ከኮንክሪት ወርኮች ጋር ተያይዞ ቢትዊን ቦንዴጅ ጋር ተያይዞ የዚህ አይነት ነገር ሊያሳይ ይችላል። ብዙ ጊዜ ፍሌክዥራል የምንለው ፌለሪቲ ከማቴሪያል ዳክቲሊቲ ጋር በተያያዘ የሚመጣ ነገር ነው። ሁለተኛው ላይ ስንመጣ ስላብ ነው። እንግዲህ ስላብ ከዴፊኒሽኑ ካየን it is a horizontal structural element which is that load directly transferred to the beam and column ነው። እንግዲህ ስላብ የምንለው ተመሳሳይ ዴፊኒሽኖች ነው የሚኖሩት። በዋነኛነት ግን ሎድ ትራንስፈር ሜካኒዝሙ ነው ሊለይ የሚችለው። ሆሪዞንታሊ ነው ሎድን ከተቀበለ በኋላ ዳይሬክትሊ ትራንስፈር ሊያደርግ የሚችለው ማለት ነው። በዋነኛነት አገልግሎቱ ምንድነው? ፍሎር ላይ እና ሩፍ ላይ ሰርፌሶች ላይ ፕሮቫይድ እናደርጋለን። ሎድ ዲስትሪቢዩት እንዲያደርግልን ይጠቅመናል። ይሄ ስትራክቸራል ሪጂዲቲዎችን ኢምፕሩቭ ያደርግና ስላብ መኖሩ በራሱ ሞር ፍሌክሲብል እንዲሆን ያደርገዋል ማለት ነው ስትራክቸራችንን። ሌላ ምን አይነት ስላብ አለ ካላችሁ ቤዝድ ኦን ስፓን ዳይሬክሽን። ስፓን ማለት እንግዲህ ስፓን ማለት ክሊራንስ ኦፕኒንግ ኦፍ ዘ ስትራክቸር ነው። በመሃል የሚኖረው ምንም አይነት ፍሪ ክሊራንስ ካለ በስትራክቸሮች መሃል ስፓን እንላለን። ቤዝድ ኦን ዛት ካየነው ዋን ዌይ፣ ቱ ዌይ እና በዚህ አይነት መንገድ ዲፈረንሺየት እናደርገዋለን። ቀደም እንዳልኳችሁ የስፓንቱ ሌንግዝ ቅድም ባልኩበት ወይ እናስተካክላት። ግሬተር ዛን ኦር ኢኳል ቱ ላልኳችሁ ዋን ዌይ ስላብ የምንለው ሎንገር ቱ ሾርተር ስፓንን ካካፈልን በኋላ ግሬተር ዛን ኦር ኢኳል ቱ 2 ሲሆን ዋን ዌይ እንላለን። ይሄንን በዚህ ጋር በደንብ ሪማርክ አድርጉልኝ። ቅድም ሌስ ዛን ኦር ኢኳል ቱ ነው ያልኳችሁ። ግሬተር ዛን ኦር ኢኳል ቱ ነው። ሎንገር ስፓን እንበልና ሎንገር ስፓኑ 8 ሜትር ከሆነ ሾርተር ስፓኑ ደግሞ 6 ሜትር ከሆነ 8 ሲካፈል ለ6 እንደማለት ነው ይመስለኛል። 1.3 አካባቢ ይመጣል።
1.2 ምናምን 1.8 ለ6 ብናካፍለው አንድ ጊዜ 6 2 1.3 አካባቢ ይመጣል። ስለዚህ ግሬተር ዛን ኢኳል ቱ ከሁለት ከበለጠ 2a ይሆናል ማለት ነው። ከሁለት ካነሰ ደግሞ ያገኘነው ሪዛልት ከሁለት የሚያንስ ከሆነ ደግሞ ኦሬዲ ዋን ዌይ እንለዋለን። በዚህ አይነት መንገድ ዲፈረንሺየት እናደርጋለን ማለት ነው። 2a ስላብ በተመሳሳይ ሁኔታ እንግዲህ እንዳያችሁት ሎንገር ስፓን ዲቫይድ ባይ ሾርተር ስፓን ሌስ ዛን ኦር ኢኳል ቱ 2 ከሆነ ያ ዋን ዌይ ዳይሬክሽን እንላለን። ያ ማለት ሎድ ከተሸከመ በኋላ የሚያስተላልፍበት ዳይሬክሽን ዋን ዌይ ዳይሬክሽን ነው የሚሆነው። በተመሳሳይ ሁኔታ ቱ ዌይ ስላብ የምንለውም ደግሞ በተመሳሳይ ሎድን ሪሲቭ ካደረገ በኋላ በሁለት ዳይሬክሽኖች ትራንስፈር ካደረገ ቱ ዌይ ስላብ እንለዋለን። እቺ በጣም ሪማርኬብል ፖይንት ናት። እቺን ለመያዝ ሞክሩ። ሎንገር ቱ ሾርተር ስፓን ምንድነው የሚለውን ነገር ቤዝድ ኦን ዜር ሰፖርት ካየን ሲምፕሊ ሰፖርትድ አለ፣ ኮንቲኒየስ ስላብ አለ፣ ካንቲሌቨር ስላብ አለ። እንግዲህ ሬንፎርስመንት አቀማመጥ ካያችሁ ሜን ሬንፎርስመንት አሎንግ ዘ ስፓን ዳይሬክሽን ነው ሊሆን ይችላል። እንግዲህ ስፓን ማለት ክሊር ኦፕኒንግ ኦፍ ዘ ስትራክቸር ነው አይደለ? ስለዚህ በስፓኑ በኩል ነው ክሊር ኦፕኒንግ ነው የምናደርገው ማለት ነው። የዲስትሪቢዩሽን ሬንፎርስመንቱ ያው በተመሳሳይ ሁኔታ ፐርፔንዲኩላር ቱ ዘ ሜን ባር ነው። ይሄንን በደንብ አይደንቲፋይ አድርጉ። እዚህ ጋር ሁለት ሶስት ኮር ፖይንቶችን አንስተናል። ዋን ዌይ እና ቱ ዌይን አይደንቲፋይ አድርገናል። ቤዝድ ኦን ዜር አፕሊኬሽን ኦፍ ሎድ፣ ቤዝድ ኦን ዜር ፋንክሽን የተወሰነ ለማየት ሞክረናል። በተመሳሳይ ሁኔታ ደግሞ የሬንፎርስመንት አሬንጅመንታችንን ማየትናል። ቢሄቪየራል ኦፍ ስላብን ደግሞ ካየን በዋነኛነት ምን አይነት ነገሮችን ሊያስተናግድ ይችላል የሚለውን ነገር እኔ ስላብ ላይ እንግዲህ በዋነኛነት ቤንዲንግን ሬዚስት ያደርግልናል። ቴንሽን አት ዘ ቦተም ሲምፕሊ ሰፖርትድ፣ ስላቦችንም በተመሳሳይ ሁኔታ ሰፖርት ያደርግልናል። ክራክ ዴቨሎፒንግ ቴንሽን ዞን ነው። ብዙ ጊዜ በቴንሽን ዞን ላይ ነው ክራክን ኦከረንስ ሊሆን የሚችለው። ፌለሪቲ ኦፍ ስላብ ምን አይነት ፌለሪቲዎች አሉት? ተመሳሳይ ነው ከቢም ጋር በተወሰነ መንገድ። ፍሌክዘራል ፌለር አለ፣ ሺር ፌለር አለ። እዛ ጋር ስትረስ ፌለር ነው ያለው። እዚህ ጋር የኤክሰሲቭ የሆነ ዲፍሌክሽን በስትረሱ ምክንያት የሚፈጠር ኤክሰሲቭ የሆነ ዲፍሌክሽን ሊፈጠር ይችላል። ሶስተኛውና የመጨረሻው ስትራክቸራል ቤዚክ ስትራክቸራል ኤሌመንት ካልነው ውስጥ ኮለመን ነው። እንግዲህ ኮለም ማለት vertical structural member that carries axial load combined with bending and transfer load to the foundation ነው። እንግዲህ vertical structural element ነው። axial ሎዶችን ይቀበላል። በተመሳሳይ ሁኔታ ደግሞ ቤንዲንግንም ቀጥታ ወደ ፋውንዴሽን ሎድ ትራንስፈር ያደርጋል ማለት ነው። እንግዲህ ሁለት ነገር ነው፣ አክሲያል አለ፣ ቤንዲንግ አለ። እነዛን ሪሲቭ አድርጎ ወደ ፋውንዴሽኑ ትራንስፈር ያደርጋል ማለት ነው። ቨርቲካል ስትራክቸራል ኤሌመንት ነው። ፋንክሽንስ ኦፍ ኮለመን ካየነ እንግዲህ አገልግሎቱ ምንድነው ነው? ቢምና ስላብን ሰፖርት ያደርግልናል። ሎዶችን ቀጥታ ወደ ፉቲንግ የማውረድ እድል ይኖረዋል። ብዙ ጊዜ ስትራክቸራችን ስቴብል እንዲሆን ይረዳናል። ይሄ አይነት ፋንክሽን አለው። ስንት አይነት ኮለን አይነት አለ የሚለውን ለማየት ደግሞ ቤዝድ ኦን ሌንግዝ ካየን ሾርተር ኮለን፣ ሎንግ ኦር ስሌንደር ኮለን የምንለው አለ። ቤዝድ ኦን ዜር ሎድ ካየን ደግሞ አክሲያል ሎድ አለ። በተመሳሳይ ሁኔታ ኢሴንትሪሲቲ ሎድ አለ ማለት ነው። ቤዝድ ኦን ሼፕ ካየን ስኩዌር አለ፣ ሬክታንጉላር አለ፣ ሰርኩላር አለ። እዚች ጋር እንግዲህ ሰርኩላር ከሆነ ሚኒመም 6 ሬንፎርስመንት እንጠቀማለን። ሬክታንጉላር ከሆነ 4፣ ስኩዌሩም ያው በተመሳሳይ ሁኔታ ነው። ቢሄቪየራል ኦፍ ኮለን ምን አይነት ቢሄቪየሮች አሉት ካለን እንግዲህ በዋነኛነት ሜንሊ ሬዚስት የሚያደርገው ኮምፕሬሽን ነው። ኦልሶ ሬዚስት ቤንዲንግ ቱ ዱ። ሌላው ቢሄቪየር ኦፍ ኮለምን ለማየት እንሞክር። ሜንሊ ሬዚስት ኮምፕሬሽን ሬዚስት ያደርግልናል። ቤንዲንግንም በተመሳሳይ ሁኔታ ክራሽንግ ኦር በክሊንግንም ፌለሪቲ ኦከረንሶችን ሚኒማይዝ ለማድረግ ይሞክራል። እንደዚህ አይነት ቢሄቪየሮች አሉት። በዋነኛነት በክሊንግ እና ክራሽንግ የመከሰት እድል ይኖረዋል። ሌላው ሬንፎርስመንት ኢን ኮለን እንግዲህ ምን አይነት ሬንፎርስመንትን ፕሮቫይድ እና ሎንግ ተርም ሬንፎርስመንት እንጠቀማለን። አክሲያል ሎድ በክልንም ደግሞ ፕሮቫይድ ያደርግልን ሬንፎርስመንት እንጠቀማለን። ላትራል ሬንፎርስመንት የምንለው ታይስ ቱ ስፓይራል የምንላቸውን ሬንፎርስመንት አይነቶችንም እንጠቀማለን።
ሌላው ደክሊቲን ኢምፕሩቭ ሊያደርግልን የሚችልበት ሜካኒዝሞችንም በተመሳሳይ ሁኔታ ምን አይነት ፌለሪቲ ኦፍ ሞድ ኦፍ ፌለሪቲ ይኖራል የሚለውን ነገር ኮለን ላይ መለየት መቻል ይኖርብናል። አንደኛ ክራሽንግ ይፈጠራል። ክራሽንግ ብዙ ጊዜ ቱ ዘ ሾርተስት ዳይሬክሽን ነው። በክሊንግ ደግሞ ቱ ዘ ሎንገስት ዳይሬክሽን ኦከርድ የሚያደርግበት መንገድ ነው። ብዙ ጊዜ ግን ኮለን አደገኛ የሚያደርገው የዚህ የሁለቱ ፌለሪቲ አይነት ወይም በጣም ረጅም ሲሆን ወይም አጭር ሲሆን የሚኖሩትን ፌለሪቲዎችን ሚኒማይዝ ማድረግ መቻል ይኖርብናል። ሌላ ኮምፓሪዝኖችን እስቲ ቢም ስላብ እና ኮለን ካየን ቤዝድ ኦን ዜር ስትራክቸራል ኤሌመንት ካየን እንግዲህ ቢም ላይ ካየ ነው in terms of structural elements እስቲ ኮምፔር ለማድረግ እንሞክር። እንግዲህ ኤሌመንቶቹ ቢም ስላብ እና ኮለን ናቸው። ብዙ ጊዜ ቢም ሎድን ትራንስፈር የሚያደርግበት ሜካኒዝም ወይም ደግሞ የሎድ ታይፑ ትራንስቨርስ ሎድ ነው። በዋነኛነት ደግሞ ሜንሊ ስትረስ የሚያደርገው ቤንዲንግ ኤንድ ሺር ነው ቢም ላይ። እነዚህም በደንብ ማየት መቻል ነው። ስላብ ላይ ከመጣን ደግሞ ታይፕስ ኦፍ ሎዱ ዲስትሪቢዩትድ ሎድ ነው። ስትረሱ ደግሞ ቤንዲንግ ነው። ኮለን ላይ ከሄደን ደግሞ አክሲያል ሎድ ነው። በተመሳሳይ ሁኔታ ስትረሱ ደግሞ ኮምፕሬሽን ነው። ኢምፖርታንሱ ምንድነው ነው? አርሲ ዲዛይንን እንግዲህ በምናደርግበት ሰዓት ምንድነው ታርጌት አድርገን የምንነሳ የሚለውን ነገር ማየት መቻል ይኖርብናል። በዋነኛነት ሎድ ፕሮፐርሊ ትራንስፈር ማድረግ መቻል አለበት። ስላቦቹ ለተፈለገው ዓላማ መዋል መቻል አለባቸው። ኮለኖቹም በተመሳሳይ ሁኔታ ቨርቲካሊ ስቴብል መሆን መቻል አለባቸው ማለት ነው። ሁሉንም ስትራክቸራል ኤሌመንት ኢኮኖሚካል በሆነ እና ሴፍ በሆነ መንገድ ዲዛይን ልናደርግ ይገባል። እንግዲህ ኤግዚት ኤግዛም ላይ ሲመጣ የሚመጡ ጥያቄዎች በዋነኛነት ስትራክቸርን በተመለከተ ዴፊኒሽን አር ኢምፖርታንት ነው። ፌለሪቲ ኦፍ ሞዶችን አይዴንቲፋይ ማድረግ ይኖርብናል። ሌላው እንግዲህ ጥያቄዎችን እየሰራ እንሄዳለን። መልካም ጊዜ። ሌላው እስቲ ጥያቄዎችን እየሰራን ብንሄድ ደግሞ መልካም ይሆናል። የተወሰኑ ሌክቸር ኖቶችን አይተናል። እዛ ላይ መሰረት አድርገን ደግሞ የተወሰኑ ጥያቄዎችን በፈጠነ መንገድ ለማየት እንሞክራለን። የመጀመሪያው ጥያቄ which condition ensure composite action between steel and concrete in reinforced cement concrete ነው የሚለው። በዚህ በሬንፎርስመንት ሲመንት ኮንክሪት ውስጥ በተመሳሳይ ሁኔታ ስቲልንም ኮንክሪትንም ኮምፖዚት በሆነ መንገድ ስንጠቀም ምን አይነት ኮንዲሽኖችን ኢንሹር ያደርግልናል የሚለው ያው በዋነኛነት እንግዲህ ቦንዴጅ እና ሲሚላር ተርማል ኤክስፓንሽኖችን ኢምፕሩቭ ያደርግልናል። ምክንያቱም በተርማል ኤክስፓንሽን ውስጥ ሬንፎርስመንትን ስንጠቀም በተመሳሳይ ሁኔታ ደግሞ ኮንክሪት ወርኮችን ደግሞ በኮምፖዚት ትንስን ደግሞ ጉድ ቦንዴጅን ክሬት ያደርግልናል። ስለዚህ ሲ የተሻለ አማራጭ ይሆናል ማለት ነው። ምክንያቱም እንግዲህ ሌሎች አማራጮችን ካየን ኤ ሃይ ዴንሲቲ ኦፍ ኮንክሪት ነው። ባይ ኢትሰልፍ ኮንክሪት ባይ ኢትሰልፍ የራሱ የሆነ ዴንሲቲ ብቻ ሊሰጠን ታሳቢ ተደርጎ ብቻ አይሰራም። በተመሳሳይ ሁኔታ ኢኳል ኮምፕሬሲቭ ስትሬንግዝ አይኖራቸውም። ኮምፖዚት ከሆነ እንግዲህ ሲሚላር የሆነ ሼር የሆኑ ነገሮችን ኢኳሊ ቢሄቪራል ያሉትን ነገሮች ሼር ሊያደርግ ይገባል። ስለዚህ ሲ የተሻለ አማራጭ ነው። ሁለተኛ ሲንግል ሬንፎርስድ ቢም ፌለር ኢዝ ኮንሲደርድ ሴፍ ወይ ነው የሚለን። እንግዲህ ለሲንግል የሆነ ሬንፎርስመንት ቢም ላይ ፌለሪቲ ኦከርድ እንኳን ቢያደርግ ምን አይነት ሴፍ የሆኑ ኮንዲሽኖች ሊፈጠሩ ይችላሉ ነው የሚባለው። እንግዲህ ሲንግል ሬንፎርስመንት ላይ በዋነኛነት ሬንፎርስና ኮንክሪትን እንጠቀማለን። የተሻለ ሊያደርገው የሚችለው ምንድነው? ስቲሉ በተቻለ መጠን ኮንክሪቱ ክራሽ ከማድረጉ በፊት ይልድ ቢያደርግ የተሻለ ነው። ቀድሞ ስቲሉ ይልድ አደረገ ማለት ዋርኒንግ ታይም ይሰጠናል። ስለዚህ ስትራክቸራል ፌለሪቲ ላይ ሴፍ የሚሆነው ምንድነው? ቀድሞ ስቲሉ ይልድ ሲያደርግ ዋርኒንግ ስለሚሰጠን ዜን ኮንክሪቱ ሰዎችም ማንኛውም ነገር ሙቭ ማድረግ ስለሚችል ዜን አፍተር ዛት ኮንክሪት ክራሽ እንኳን ቢያደርግ ሴፍ የመሆን እድል ይኖረዋል። እስቲ ኤክስፕላኔሽኑን እንየው። ስቲል ይልድ ፈርስት ጊቭስ ዳክታይል ዋርኒንግ ቢፎር ፌለር ነው የሚለው። ኢዝ ኦብቪየስ የተሻለ ነው። ስለዚህ ኮንክሪት ክራሽ ቀድሞ ክራሽ ከሚያደርግ ሬንፎርስመንት አት ይልድ ስቴት ላይ ደርሶ ዜን ኮንክሪት ክራሽ ቢያደርግ ክራሽ ከማድረጉ በፊት ደግሞ የተወሰኑ ዋርኒንግ ሳይኖች አሉ። ይሄ ሄር ክራክ ምናምን ዴቨሎፕ እያደረገ ስለሚሄድ ያኔ ሰዎችንም ማንኛውንም ነገር ሺፍት ማድረግ ስለምንችል እሱ የተሻለ ነው።
ሶስተኛ ኒውትራል አክሲስ ኢን ሬንፎርስድ ሲመንት ኮንክሪት ቢም አንደር ቤንዲንግ ፓስስ ስሩ ነው የሚለን። እንግዲህ በዋነኛነት የዚህ የኒውትራል አክሲስ ላይ ቤንዲንግ አንደር ቤንዲንግ ኦከርድ ካደረገ በዋነኛነት ኒውትራል አክሲስ ላይ እንግዲህ ስትረስ ዜሮ ነው የሚሆነው። ኦሬዲ ቤንዲንግ ኦሬዲ ኦከርድ ስላደረገ ኦልሞስት ስትረሱን ጨርሷል ማለት ነው። ሌላው ሶስተኛዋን ጥያቄ ሪቫይዝድ እናርጋት። ሶስተኛ ጥያቄ ምንድነው የሚለን አት ኒውትራል አክሲስ ሬንፎርስድ ሲመንት ኮንክሪት አንደር ቤንዲንግ። እንግዲህ ይሄ ኒውትራል አክሲስ የምንለው በዋነኛነት ስትረስ ዜሮ የሚሆንበት ዞን ነው። በተመሳሳይ ሁኔታ ደግሞ ሺር ደግሞ የሚጨምርበት ወይም ኦከርድ የሚያደርግበት ዞን ነው። ሶ ስትረስ ዜሮ የሚሆንበት ነው የኒውትራል አክሲስ። ኒውትራል አክሲስ ላይ ነው ዜሮ ስትረስ ቢትዊን ኮምፕሬሽን ኤንድ ቴንሽን ኦልሞስት ዜሮ የሚሆንበት ዞን ነው። አራተኛ which factor mainly control bond strength between steel and concrete። በእነዚህ በስቲል እና በኮንክሪት ቦንዴጅ ስትሬንግዝ ማንኛነት ኮንትሮል ልናደርግ የምንችልበት ኮንዲሽን ምንድን ነው? ሰርፌስ ዲፎርሜሽን ኦፍ ስቲል ነው። እንግዲህ ሳይዝ ኦፍ አግሪጌት፣ ታይፕስ ኦፍ ኪሪንግ እንዲህ የምንላቸው ነገሮች የራሳቸው የሆነ ኢፌክት አላቸው። በዋነኛነት ግን ስቲልንም ኮንክሪትም ባንድ ላይ በምንጠቀምበት ሰዓት የሰርፌስ ዲፎርሜሽን ኦፍ ስቲልን ኮንትሮል ማድረግ እንችላለን ማለት ነው። ዋና ፐርፐዙ ይሄ ነው። ምክንያቱም ዲፎርምድ ባር ፕሮቫይድ የምናደርግበት አንዱ ምክንያት ምንድን ነው? አንደኛ ሜካኒካል ኢንተርሎክ ለማድረግ ነው። ሁለተኛ ደግሞ የቦንዴጅን ስትሬንግዝ ኢምፕሩቭ ለማድረግ ነው። ስለዚህ ሬንፎርስመንት ተጠቀምን ማለት ዲፍሌክሽንን ኦር ዲፎርሜሽንን ሚኒማይዝ ማድረግ እንችላለን ማለት ነው። አምስተኛ ኢን ሲምፕሊ ሰፖርትድ ቢም ዞን ቤንዲንግ ሞመንት ኦከር አት። እንግዲህ ሲምፕሊ ሰፖርት ቢም ላይ ይሄ ቤንዲንግ ሞመንት ዜሮ የሚሆንበት መቼ ነው የት ቦታ ላይ ነው የሚለን እንግዲህ አት ሰፖርት ላይ ነው። ይሄ ቤንዲንግ ሞመንት ብዙ ጊዜ የትኛውም ስትራክቸራል ላይ ሰፖርት ላይ ጥሩ ስለሚሆን የመቀነስ ፕሮባቢሊቲ ይኖረዋል። ስለዚህ አት ሰፖርት ሞመንት ዜሮ ይሆናል ማለት ነው። ስድስተኛ which stress cause diagonal crack in reinforced concrete ነው። ያው ሺር ነው። diagonal crack ብዙ ጊዜ ከሺር ጋር ነው የሚያያዘው። ሰባተኛ ጥያቄ in reinforced concrete column lateral ties are provided mainly to። የዚህ የሬንፎርስድ ኮንክሪት ኮለምን ላትራሊ ብዙ ጊዜ ፕሮቫይድ የሚደረገው የዚህ የበክሊንግ ኦር ደግሞ ሎንጊቱዲናል ባሮችን ስንጠቀም በክሊንግን ፕሪቬንት ለማድረግ ነው። እንግዲህ በዋነኛነት ኮለን ቨርቲካል ስትራክቸራል ኤሌመንት ነው። ሶ አፌክት የሚያደርገው በክል ነው። ስለዚህ በክሊንግ ኦር ደግሞ ስሌንደር ለሆነ የኮለን አይነት በክሊንግ ነው። ቱ ዘ ሾርተር ሳይዝ ከሆነ ደግሞ ክረሺንግ ነው። በዋነኛነት ግን በክልን ፕሮቴክት ለማድረግ ነው ኦር ፕሪቬንት ለማድረግ ነው ሎንጊቱዲናል ባሮች የምንጠቀመው። ስምንተኛ ጥያቄ which of the following slab carries loads in two direction ነው። እንግዲህ የትኛው የስላብ አይነት ነው ሁለት ሎድ ዳይሬክሽን ነው በሁለቱም ሎድ ዳይሬክሽን ውስጥ ዲስትሪቢዩት ሊያደርግ የሚችልልን ነው። ቀደም እንዳልኳችሁ ሎንገስት ቱ ሾርተር ስፓን ዲቫይደር ስናደርግ ከሁለት በላይ ከሆነ ዋን ዌይ እንላለን። ሌዛን ቱ ካልን ደግሞ እንዳልኳችሁ ቱ ዌይ ይሆናል ማለት ነው። በዚህ ኬዝ 1.2 ኦሬዲ ከሁለት ስለሚያንስ ስላቡ ቱ ዌይ ነው የሚለውን ነገር ይሰጠናል። ዘጠነኛ ጥያቄ the primary reason for providing concrete cover። የዚህ የኮንክሪት ከቨር ዋና አላማው ምንድነው? ሬንፎርስመንት ከኮሮዥን አንዳንዴ ፋየር ፕሮቴክሽንም ይጠቅመናል። ለዛ አይነት አላማ ሲውል ኦሬዲ ኮንክሪት ከቨርን ለዚህ አገልግሎት እንጠቀማለን። ስለዚህ በዋነኛነት ዝገትን የብረትን ዝገት ስለሚከላከልልን የኮንክሪት ከቨርን ለዚህ አላማ እንዲውል እናደርገዋለን። አስረኛ which property of steel make reinforced cement concrete structure safe ነው የሚለን።
የዚህ የስቲል ፕሮፐርቲ ሴፍ ከሚያደርገው አንዱ ነገር ምንድነው የማቴሪያል ፕሮፐርቲው ዳክታይል መሆኑ ነው። ዳክታይል ማለት ብዙ ጊዜ ሎድን ከተሸከመ በኋላ በጣም የመለጠጥ አቅም ይኖረዋል። ስለዚህ ሞር ዳክታይል ሆነ ማለት ሞር ስትራክቸራላችን ሴፍ የመሆን እድል ይኖረዋል ማለት ነው። ያ ማለት ዋርኒንግ ይሰጠናል። ቢፎር ፌለሪቲ ዋርኒንግ የመስጠት እድል ይኖረዋል። 11ኛ ማክሲመም ሺር ፎርስ ኢን ሲምፕሊ ሰፖርትድ ቢም አንደር ዩኒፎርምሊ ዲስትሪቢዩትድ ሎድ ኦከርስ አት ነው የሚለን። የዚህ ማክሲመም ሺር ፎርስ ሲምፕሊ ሰፖርት ላይ እንግዲህ ኦከር በሚያደርግበት ሰዓት ኦልሬዲ ሴፍ የሚሆንበት አት ሰፖርት ላይ ማክሲመም ይሆናል ሺር ፎርስ። ቅድም እዛ ጋር ስትረስ ነው ዜሮ የሚሆንበት ነው ያልነው። እዚህኛው ላይ ግን እንዳያችሁት ከሆነ አት ሰፖርት ሺር ፎርስ ማክሲመም ይሆናል ማለት ነው። እነዚህም በጣም መለየት መቻል ይኖርባቸዋል። ስለዚህ ሺር ፎርስ ከሆነ ማክሲመም የሚሆነው አት ሰፖርትን መሆኑን መለየት መቻል። 12ኛ which failure mode is sudden and should be avoided in reinforced system and concrete ነው። እንግዲህ በሰደን አፕላይድ ሎድ ፌለር ሊፈጠር የሚችልበት መንገድ ይኖራል። ሶ ያንን አቮይድ ለማድረግ ምን አይነት ማቴሪያል ፕሮፐርቲ ነው ለእንደዚህ አይነት ነገር ቶሎ ተጋላጭ የሚሆነው ነው? እንግዲህ ብሪትል ከሆነ ማቴሪያሉ ሰደንሊ ፌል ያደርጋል ማለት ነው ሪንፎርስድ ኮንክሪታችን። እዚህ ማቴሪያል ፕሮፐርቲው ብሪትል ሲሆን እንደሚታወቀው ኦልሬዲ ቶሎ ተሰባሪና ዊዛውት ዋርኒንግ ፌል ያደርጋል ማለት ነው። 13ኛ ጥያቄ a column subject to axial load acting away from the centroid is called ነው የሚለው። እንግዲህ ከዚህ ከትን ጋር በተያያዘ ከኮለን ጋር ከአክሲያል ሎድ ጋር በተያያዘ ከሆነ ከሴንትሮይዱ በራቀ ቁጥር ሰብጀክት ቱ አክሲያል ሎድ እንግዲህ አክት በሚያደርግበት ሰዓት ሊፈጠሩ የሚችሉ የሎድ አይነቶች ምን አይነቶች ናቸው ወይም ምንድነው ልንለው የምንችለው ነው የሚለው ኢሴንትሪካል ሎድ ነው። ምክንያቱም እዚህ ጋር ሴንትሮይድ ካለን at the center of the load which is centrically load the column ኦከርድ የማድረግ እድል ይኖረዋል ማለት ነው። ስለዚህ ኢሴንትሪክ ሎዲንግ ኮዚንግ ኮምባይን ኮምፕሬሽን ኤንድ ቤንዲንግ ነው። እንግዲህ በሁለቱም በቤንዲንግ እና በኮምፕሬሽን የሚመጣ ሎድ ነው። እስቲ 14ኛው ጥያቄ ነው which load combination is commonly used in limit state design ነው። እንግዲህ ሊሚት ስቴት ዲዛይን የምንለው ለማቴሪያሉ በተመሳሳይ ሁኔታ ላይቭ ሎድም ለሪድ ሎድም የሚሰጠው ፋክተር ሲኖረው ሊሚት ስቴት ዲዛይን እንለዋለን። ይሄ በባለፈው ቪዲዮ ለማየት ሞክሬያለሁ። እንግዲህ ሴፍ ነው። አሁን ይሄንን ስትራክቸራሊ ሴፍ ነው ሊሆን የሚችለው ይሄንን ሁለቱንም ነገሮች ታሳቢ አድርገን ዲዛይን ስናደርግ። 15ኛ ጥያቄ which types of stress is maximum at neutral axis of a beam ነው። እንግዲህ በየትኛው አክሲስ ነው ይሄ ኒውትራል አክሲስ ኦፍ ስትረስ ማክሲመም ሊሆን የሚችለው ነው የሚለን። ለሺር ስትረስ እንግዲህ አት ማክሲመም ሌቭል የመድረስ እድል ይኖረዋል ቢም። ሶ ይሄ ሺር ስትረስ በደንብ መለየት መቻል ይኖርብናል ብዬ አስባለሁ። እንግዲህ ሺር አት ኒውትራል አክሲስ በሚሆንበት ሰዓት ኦልሬዲ ሺር ኦከርድ ያደርጋል። ያ ማለት አት ኒውትራል አክሲስ ስትረስ ነው ዜሮ ሊሆን የሚችለው። በተመሳሳይ ሁኔታ ኒውትራል አክሲስ ላይ ከደረሰ በኋላ ዲያጎናል ክራክ ኦከር በሺር ስትረስ አማካኝነት ማለት ነው። እነዚህ ነገሮች በጣም መለየት ይኖርብናል ማለት ነው። ጥያቄዎቹ ሰፋ ይላሉ፣ ብዙ ናቸው። የተወሰኑ አለፍ እያለን ለማየት እንሞክራለን። ሌላው 16ኛ ጥያቄ ስላብ ዲስትሪቢዩሽን ሬንፎርስድ ኢዝ ፕሮቫይድድ ሜይንሊ በስላብ ላይ ዲስትሪቢዩትድ ሬንፎርስመንት ፕሮቫይድ የምናደርግበት በዋነኛነት ምንድነው ከተርማል ከሽሪንኬጅ ጋር በተያያዘ ሊፈጠሩ የሚችሉ ኢፌክቶችን ኮንትሮል የምናደርግበት አንዱ ሜካኒዝም ነው። ብዙ ነው ጥያቄዎቹ፣ የተወሰነ ግን እያየን እንለፍ። 18ኛ which of the following improve durability of concrete ኢምፕሩቭ ሊያደርግልን የሚችለው ነገር ምንድነው? ያው ፕሮፐር ኪውር በምናደርግበት ሰዓት ዱሬቢሊቲ ይጨምርልናል ማለት ነው። እንደዚህ አይነት እንትኖች ይኖሩታል።
19ኛ which slab require reinforcement both direction ያው two way ነው። two way በተጠቀምን ቁጥር ያው ከላይም ከታችም reinforcement የመጠቀም እድል ይኖረናል ማለት ነው። ሌላው the main reason for providing reinforced cement concrete እንግዲህ ዋና ሪዝኑ ምንድነው? እንግዲህ prevent sudden cracking ነው። ሪኢንፎርስመንትን የምንጠቀምበት ብዙ አድቫንቴጅስ እንትኖች አሉ፣ ግን ሰደን ክራኮች ለዚህ አይነት አንዱ ምሳሌ የሚሆንበት መንገድ አለ። እንግዲህ አድማጭ ተመልካቾቼ ብዙ ቪዲዮዎች ናቸው የሰራኋቸው፣ ያዘጋጇቸውም ጥያቄዎች በዛ ይላሉ። ግን ያው እናንተም ሞሮፍ እንትን እንድትሆኑ እንዳትሰለቹ በማሰብ በሌላ ፓርት አዘጋጀዋለሁ። እንግዲህ አዲስ የሆናችሁ ሰብስክራይብ በመሆን ቤተሰብ የሆኑ መልካም ጊዜ። ቻው።